ረግጬ ማንነትን አሸማቀቄ ለምን ሸርሙጥና ኢትዮጵያ ላይ ኦርቶዶክስ ባይኖር የለም። ጌታ ምስክር የለም። ኦርቶዶክስ ባይኖር ኢትዮጵያ ላይ ሸርሙጥና የለም። ኦርቶዶክስ ባይኖር ሰካራም የለም ኢትዮጵያ ላይ። እስቲ መጠጥ ቤቶች ይዘጋ ሲባል አንድ ጴንጤና አንድ ሙስሊም ሲከራከር መጠጥ ቤት ኢትዮጵያ ላይ ይዘጋ ፎር ላይፍ። ሼር አድርጋችሁ አድርሱለት ለዚህ ቆሻሻ። እንደዚህ ስላልክ ሙስሊሙ ደስ የሚል እንዳይመስል። ምክንያቱም ሙስሊም የአንዱ ሃይማኖት ሲነካ አይወድም። ገብቷል? በማንም ሃይማኖት ውስጥ ወንጀል የሚሰራ አለ፣ ክፉ ነገር የሚሰራ አለ። ይህ ግልጽ ነው። አንተ እንደዚህ ስላልክ ኦርቶዶክስን ዝቅ ስላደረክ እኔ ደስ የሚለኝ እንዳይመስል። ቆሻሻ ነህ አንተ። የኢትዮጵያዊ ባህሪ እንኳን የሌለ ሰው ነህ አንተ። አንተ እኮ የቀረ ሃይማኖት የለም። አሁን እስልምና ገባ፣ ኦርቶዶክስ ሆንክ፣ ፕሮቴስታንት ገባ። አሁን የቀረ ቡዲዝም ምናምን የህንድ ሃይማኖት ነው የቀረክ፣ ወይም የቻይና። የቀረክ ነገር የለም። እባብና ጉርጥ ምናምን መብላት ሁሉ ጀምራል። አህያም ጭምር ውሻም ጭምር መብላት ጀምራል። አንተ ማትበላው ነገር የለም። ለሆዲ ነው የኖርኩ አንተ ቆሻሻ። እንደ አይነት ኢትዮጵያዊ አይቻላክም። ለሆዱ ብቻ የሚኖር ኢትዮጵያዊ ወይ ፖለቲካ አያቆም ወይ ሃይማኖት አያቆም። ምንም ጥሩ ነገር ከአንተ የሚጨበጥ ነገር የለም። ራሱ ምንም አይነት ትምህርት የለም። ገብቷል? አንተን ይዞ ፕሮቴስታንት አድርጎ ጥምቀት የሚያጠምቅ ሰው ራሱ ጤነኛ አይደለም ማለት ይቻላል። እሱ ራሱ ጤነኛ አይደለም። አንተም ጤነኛ አይደለማ። ገብቷል? እንደ አይነት ቆሻሻ በምድር ላይ አይቻላቅም። አንተ የዓለማችን ቆሻሻ የቆሻሾች ክምር ነው። ምርጥ የቆሻሻ ክምር በዓለማችን ተወዳዳሪ የሌለ ቆሻሻ ነው። ሰው አይደለም። ወደ ምን አይነት ንግግር ነው? አሁን ሙስሊም ሆኜ ደስ የሚል መስሎ ለኔ ለግሌ ደስ አይለኝም። የማንም የኦርቶዶክስ ሃይማኖት እንዲነካ እንዲዘለፍ አልፈልግም። ፕሮቴስታንቱን ቢሆን እንዲዘለፍ እንዲነካ አልፈልግም። ይሄ ማንም ላይክ እንዳያረገኝ ፎሎ እንዳያረገኝ ብዬ አይደለም። ስትፈልግ አድርግ፣ ሳትፈልግ የራስ ጉዳይ። ስለ እውነት ነው የምናገረው እና መዝለፍ የለበትም። ኦርቶዶክስም ኢትዮጵያውያን ናቸው። ፕሮቴስታንትም ቢሆን ሀበሻ እስከሆነ ኢትዮጵያዊ ነው። ሙስሊምም ቢሆን ኢትዮጵያዊ ነው። እነዚህ አይነቶቹ ናቸው አገሪቱን እየበጠበጧል። ቆሻሻ ምን አይነት ባህሪ ያለ ሰው ነው ማይጨበጥ? ወይ ከአንዱ አይቆም። በሽተኛ አንተ ሕክምና ካለ እዛ አሜሪካ ነገር እዛ የእብዶች ሕክምና ግባ። ካልሆነም አሞኔል የሚባል ኢትዮጵያ ውስጥ አለ። አዲስ አበባ ናና እዛ ሕክምና ግባ። ሕክምና ያስፈልጋል። ታማ ያለ ታማሚ ነህ፣ የአእምሮ በሽተኛ ነህ። ሼር ኮፕሊንግ ፎሎወር